ምርጥ 10 የቱርክ ታሪካዊ ተከታታይ ፊልሞች። 10ኛ ማግኒፊሰንት ሴንቸሪ የተሰራበት ወቅት ከ2011 እስከ 2014 ዓመተ ምህረት ባለው ጊዜ ነው። ይህ ፊልም በአንድ በኩል በጦር ሜዳ ላይ የሚደረግን ተጋድሎ፣ በሌላ በኩል የሱልጣኑን ልብ ለማሸነፍና የንግስትነት ማዕረጉን ለመጨበጥ በሃሬሙ ውስጥ የሚደረገውን ተጋድሎ ያሳያል። በዚህ ፊልም ውስጥ የተካተቱት በርካታ ጠንካራ ሴት ገጸ ባህሪያቶች ያሉ ሲሆን ከነዚህ ውስጥ የበላይነቱን የተቆጣጠረችው ሆሬም ሱልጣን አንዷ ናት። ይህ ታሪካዊ ተከታታይ ሾው አንጋፋውን የቱርኮች ወርቃማውን ዘመን ባመጣው ሱልጣን ሱሌይማንና በሚስቱ በሆሬም ሱልጣን ሕይወት ዙሪያ ያጠነጥናል። 9ኛ ራይዝ ኦፍ ኤምፓየር ኦቶመን የተሰራው 2020 ዓመተ ምህረት ነው። ይህ ፊልም የኦቶመን ኤምፓየርን አነሳስ የምናይበት አጭር ዶክመንተሪ ድራማ ነው። ይህ ተከታታይ ሾው የፋቲህ ሱልጣን መህመትን በ13 ዓመት ዕድሜው ወደ ዙፋን መውጣት ተከትሎ ይጀምርና ቆንስታንቲኖፕል በመባል የምትታወቀዋን የዛሬዋን ኢስታንቡልን በመያዝ የኦስማን መንግስት ኃያልነትን ሲያረጋግጥ እናያለን። ይህ ሾው የጀመረው ጥር 24 2020 ዓመተ ምህረት ነው። 8ኛ ዴስታን 2021 በ2020 በኔትፍሊክስ በአማዞን ፕራይም ሁሉ እና ሌሎችም ላይ በሰው ዘንድ ተወዳጅነትን ያተረፉ ምርጥ 10 ሲሪየስ ተከታታይ ፊልሞችን ይዘንላችሁ መተናል። ተከታተሉ። ሰላም በዚህ ቻናላችን ላይ የተለያዩ ቶፕ 10 የምንላቸውን አስገራሚ የሆኑ ክስተቶችን፣ ፊልሞችን፣ ባዮግራፊዎችንና ዜናዎችን ይዘንላችሁ እንቀርባለን። አሁን ኑ ሰብስክራይብ አድርገው ቤተሰብ መሆኑን እንዳይረሱ። 10 ሲ For the few who remain, vision is only a myth. But after so many years, the power of sight has returned. What is it? Something's different. The children, they have the ability to see. ሳይንስ ፊክሽን እና ድራማ ዘውግ ያለው ይህ ፊልም ስቲቨን ናይት ጽፎት ፍራንሲስ ሎራንስ ዳይሬክት አድርጎታል። ይህ ፊልም የሚያጠነጥነው በጥንት ጊዜ የሰው ዘር የማየት ስሜትን ያጣል። ህብረተሰቡም ለመተባበር ቤት ለመገንባትና ለማደር አዳዲስ መንገዶችን መፈለግ ያቆማል። እዚህ ፊልም ላይ በዋነኝነት የተወኑት አልፍሬድ ውዳርድ እና ጄሰን ማሞዋ ይሰኛሉ። 9 አፕሎድ We could be together forever. You're so amazing. But forever is just like so long.